ኦርቶዶክሳዊ የመዳን ትምህርት ነገረ ድነት የቤተ ክርስቲያን መሰረቷና ሀብቷ በእግዚአብሔር የተሰጣት ሃይማኖት ነው። በቤተ ክርስቲያን ውስጥ የኢየሱስ ክርስቶስ አካላት ሆነው የተሰሩትንና በመሰራት ላይ ያሉትን ምእመናን አንድ የሚያደርጋቸው ይህ ሃይማኖት ሲሆን አንድነታቸው የሚገለጠው ደግሞ በሱታፌ ምስጢራት አማካኝነት ነው። ቤተ ክርስቲያን ከተሰጣት ሃይማኖት ደግሞ ነገረ ድነት ከኢየሱስ ክርስቶስ ምስጢረ ሥጋዌ ጋር መሰረቷና ጉልላቷ ነው። ቤተክርስቲያናችንን ከሌሎች የእምነት ድርጅቶች በዋናነት የሚለያት የመዳን ትምህርቷ ነው። የመናፍቃንን ትምህርት የማትቀበለውም የመዳን ትምህርታቸው የተሳሳተና እግዚአብሔር የሰጠንን የመዳን ጸጋ ለማግኘት የማያስችል የስተትና የጥፋት መንገድ ስለሆነ ነው። መዳን የሚለው ቃል እንዳገባቡ የተለያየ መልእክት ወይም ትርጉም ሊኖረው ይችላል። ለምሳሌ ያህል መዳንን የሚለው ቃል በመጽሐፍ ቅዱስ ውስጥ ከተለያዩ አይነት ችግሮችና ጥፋቶች ስለ መዳንና ነፃ ስለመሆን ተነግሮ እናገኛለን። ለምሳሌም ኖህ ከጥፋት ውሃ መዳኑ፣ ሎጥ በሶዶምና በገሞራ ላይ ከደረሰው የእሳት ዲን ቃጠሎ መዳኑ፣ ያዕቆብና ልጆቹ ዮሴፍ አስቀድሞ ወደ ግብፅ በመሄዱ ምክንያት በዘመኑ ከነበረው ከባድ ረሃብ መዳናቸው፣ ኔማን ሶርያዊ ከነበረበት ለምጽ በዮርዳኖስ ወንዝ ታጥቦ መዳኑ፣ ሕዝበ አይሁድ ከሐማ ተንኮል በአስቴርና በመርዶክዮስ ምክር ለ3 ቀናት ባደረጉት ጾምና ጸሎት መዳናቸው፣ እስራኤላውያን በሙሴ መሪነት ከግብፅ ባርነት ነፃ መውጣታቸውና ከሞተ በኩር መዳናቸው፣ የሶርያ ንጉሥ ወልደ አዴር ከበሽታው መዳኑ፣ ደቀ መዛሙርቱ በባህር ላይ ሲጓዙ ሳለ ኃይለኛ ማዕበል በተነሳባቸው ጊዜ አድነን ከመ እንሙት ጌታ ሆይ አድነን ብለው መጮኻቸውና ጌታም ማዕበሉን ጸጥ አድርጎ እነርሱን ከጭንቀትና ከጥፋት ማዳኑ፣ ቅዱስ ጳውሎስ ወደ ሮም ታስሮ በመርከብ ሲወሰድ ሳለ አብረውት ከነበሩት ሰዎች ጋር ከደረሰባቸው ከባድ አደጋ መዳናቸው፣ በአጠቃላይ ከተለያዩ ክፉ ነገሮች መዳን፣ እነዚህ ሁሉ መዳን ተብለው ተገልጸዋል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዘመነ ሥጋዌ ከልዩ ልዩ አይነት ደዌና ችግር ያዳናቸውና የፈወሳቸው ብዙ ሰዎች ነበሩ። እነዚህ ሁሉ ከየችግሮቻቸው በጌታችን ቸርነት ተፈውሰዋል፣ ድነዋል። ሆኖም በነገረ ድነት ትምህርት መዳን ስንል እነዚህንና መሰሎቻቸውን ማለታችን አይደለም። እነዚህ ከላይ የተገለጹት አይነት መዳኖች ለጊዜው ሲደረጉ መልካምና ጠቃሚ መሆናቸው ባይዘነጋም ነገር ግን ጊዜያዊና በዚህ ዓለም በተወሰኑ የሚቀርቡ ነገሮች ናቸው። እነዚህ ነገሮች በአብዛኛው ፈውስ ተብለው የሚጠሩ ናቸው። በነገረ ድነት ትምህርት መዳን ስንል ግን የሰው ልጅ የእግዚአብሔርን ትእዛዝ በማፍረሱ ምክንያት የደረሰበትን ተደራራቢ ውድቀቶች፣ ቅጣቶች፣ ከጸጋ መራቆቶችና የባህሪ መጎሳቆሎች እና ኋላም የእግዚአብሔር ልዩ ምክር በኢየሱስ ክርስቶስ ሥጋዌ በመንፈስ ቅዱስ የተሰጠውን መዳን ማለታችን ነው። የመዳን ትምህርት ከትምህርቶች ሁሉ ዋናውና የመጀመሪያው ነው። ምክንያቱም የክርስትና ሃይማኖት የመዳን ሃይማኖት ስለሆነ፣ ከዚሁም ጋር የሰው ልጅ ዘላለማዊ ሕይወቱን በተመለከተ የማያቋርጥ ውሳጣዊ ፍለጋና ሕሊናዊ ጥያቄ ያለበት በመሆኑ በመጀመሪያ ሊመለስለትና ሕሊናውን ሊያሳርፍበት የሚገባው ጉዳይም ይሄ በመሆኑ ነው። የሰው ልጅ የሚኖረው በዚህ ዓለም ላለው ለጥቂቱ ዘመን ብቻ ሳይሆን ከዘመን ውጪ ለሆነው ዘላለማዊነት ስለሆነና ሊሆንም ስለሚገባው ነው። የመዳን ትምህርት ወይም ነገረ ድነት እንዲህ የመኖራችን ዓላማና የክርስትና ምንነትና መሰረት ስለሆነ የትምህርት ሁሉ ማዕዘን ነው። አስተምሮዎችና አስተሳሰቦች ሁሉ የሚመዘኑትና የሚለኩት በነገረ ድነት መለኪያነትና ሚዛንነት ነው። የመናፍቃን ኑፋቄነቱና ጎጅነቱ ግልጽ ሆኖ የሚታየውና ስተቱ የሚጋለጠው በነገረ ድነት ሚዛንነት ሲመዘን ቀሎ ስለሚገኝ ነው። ስለሆነም ነገረ ድነት የአስተምሮዎችና የአስተሳሰቦች ሁሉ ማንጠሪያና መለኪያ ነው። መዳን ለምን አስፈለገ? አንድ ነገር መዳን ያስፈልገዋል ሲባል በችግር ላይ የነበረና መዳንን ገና ያላገኘ መሆኑን ያመለክታል። ስለ ሰው ልጅ መዳን ስንናገርም ከሁሉ አስቀድሞ መዳን ለምን አስፈለገው፣ የምድነው እስከ ምንድን ነው የሚለውን ጥያቄ ማንሳት የግድ ይሆናል። ሰው ለምን መዳን አስፈለገው ሲባል መልሱ ሰው በእግዚአብሔር ላይ የነበረውን እምነት ስቶ የዲያብሎስን አምኖ
ሕግ እግዚአብሔርን አፍርሶ ትእዛዙን ጥሶ የተሰጠውን ሕይወት ጸጋ እና ክብር በራሱ ጥፋት በማጣቱና ከሕይወት ወደ ሞት ከክብር ወደ ሐሳር ወርዶ የነበረ በመሆኑ ምክንያት ነው። እግዚአብሔር ሰውን ሲፈጥር ለሌሎች ፍጥረታት ያላደረገውን ልዩ ነገር በማድረግ ይኸውም ሰውን በመልካችን እንደ ምሳሌያችን እንፍጠር በማለት በራሱ መልክና ምሳሌ ፈጠረው። እንዲሁም ሰውን በሕያወት ነፍስ አክብሮ ነፃነት ያለው ክፉንና በጎን መለየትና መምረጥ የሚችል አዋቂና አስተዋይ አድርጎ ፈጠረው። ለዚህም ይረዳው ዘንድ ክፉ እውቀትን ወደ ማወቅ እንዳይሄድና የሚኖረው እውቀት ምንጊዜም መልካም የሆነ የማይጎዳና የማያጸጽት ብቻ ይሆንለት ዘንድ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህና በማለት አዘዘው። ይህ የሕግ ምልክትም የሰው ልጅ ለፈጣሪው ያለውን ፍቅሩን ይገልጽበት ዘንድ የተሰጠው መንገድ ነበር። ሆኖም የሰው ልጅ ይህን ሁሉ ቸርነት ካደረገለት ከእግዚአብሔር ይልቅ ምንም ነገር ያላደረገለትንና ባዶ የሆነ የቃል ተስፋ ብቻ ይዞ የመጣውን ዲያብሎስን በማመን በፈጣሪው በእግዚአብሔር ላይ በማመፅ አምላኩን ካደ። በፈጣሪው ላይ ላለው እምነትና ፍቅር መግለጫ የነበረውን ምልክትም አፈረሰ። የአዳም የመጀመሪያውና ዋና ኃጢአቱ ቅጠል ቆርጦ መብላቱና አለመታዘዙ ሳይሆን እግዚአብሔርን አለማመኑ ነበር። አለመታዘዙ የመጣው ካለማመኑ ነበር። ማለትም አዳምን የፈጣሪውን ትእዛዝ ወደ መጣስና ሕጉን ወደ ማፍረስ የወሰደው በእግዚአብሔር ላይ የነበረው እምነት በዲያብሎስ ስብከት ከተለወጠ በኋላ ነበር። ከመነገር በላይ የሆነውን መልካምን ሁሉ ያደረገለትን እንዲሁም ለራሱ ስል ከዚህ በበላ ቀን ሞትን ትሞታለህና እንዳትበላ ብሎ ያስጠነቀቀውን እግዚአብሔርን ተጠራጠረው፣ ካደው። በአንጻሩ ደግሞ ምንም መልካም ነገር ያላደረገለትን ዲያብሎስን አመነው። ዲያብሎስ ሞትን አትሞቱም፣ ከእርሱ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርን መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ በማለት እግዚአብሔርን ክፉ ራሱን ደግሞ አዛኝና ተቆርቋሪ ያስመስሎ ሲሰብካቸው በአንድ ጊዜ ግልብጥ ብለው እግዚአብሔርን ተጠራጠሩት፣ ዲያብሎስን ግን አመኑት። የሰው ልጅ ፈጣሪውን ማመን ትቶ ዲያብሎስን ባመነ ጊዜና ፈጣሪውን መካዱንም የእምነት ምልክት የነበረችውን ዛፍ ቆርጦ በመብላት ከአልዮ ወደ ገቢር በማሳደግ በተግባር ባረጋገጠ ጊዜ በዚያ ቅጽበት ከዚያ በፊት በባህሪው አብሮት ያልነበረ ያልተፈጠረበት ነገር ግን በኃጢአቱ ምክንያት የሕይወት ምንጭ ከሆነው ከእግዚአብሔር የመለየቱ ውጤት የሆነው ብዙ ተደራራቢ ችግሮች ደረሱበት። እነዚህም በዋናነት የሚከተሉት ናቸው። ሞት ወይም ሟችነት። ሰው የተፈጠረው ለሕይወት እንጂ ለሞት አልነበረም። ሆኖም ሰው ሲፈጠር እንደ መላእክት ከመጀመሪያው የማይሞት ተደርጎ አልተፈጠረም። ነገር ግን ሕጉን ቢጠብቅ በሕይወት ሊኖር፣ ባይጠበቅ ደግሞ ሊሞት እንዲችል አድርጎ በማዕከላዊ ሁኔታ ነበር እግዚአብሔር የፈጠረው። ማለትም ወደ ወደደው መጓዝ እንዲችል ዘንድ በመዋትነት እና በኢመዋትነት መካከል አድርጎ ፈጠረው። ሕጉን ለተወሰነ ጊዜ ቢጠብቅ ወደ ኢመዋትነት ሊሸጋገር፣ ባይጠብቅ ደግሞ ወደ መዋትነት ሊወርድ በሙሉ ነፃነት ተፈጠረ። ይህም እግዚአብሔር ቸርነት ተፈጥሮ በሆንም ኖሮ አንደኛ ለሞት የሚችል ሰው ተፈጥሮ እያለ እንኳን እንደዚያ በእግዚአብሔር ላይ የሚያምፅና የሚክድ ከሆነ ከመጀመሪያውኑ የማይሞት ተደርጎ ቢፈጠር ኖሮ ምን ሊሆን እንደሚችል ማሰብ ከባድ ነው። ሁለተኛው ደግሞ ከመጀመሪያው ኢሜዋት ሆኖ ተፈጥሮ ብሆን ኖሮ ኃጢአት ሲሰራ ኃጢአቱ ከባህሪው ጋር ተጣብቆ ለዘላለም የባህሪው አካል ሆኖ ስለሚኖር የማይሞት ምውት ሆኖ ይኖር ነበር። ይህም ባህሪው ጎስቁሎ እንደ አጋንንት መጨረሻ የሌለው ሞት በሆነበት ነበር። እግዚአብሔር አዳም ከበደለ በኋላ ከዕፀ ሕይወት እንዳይበላ የከለከለውና ወደ ሕይወት የሚወስደውን መንገድ በመላእክት ያስጠበቀበትም ለዚህ ነበር። እግዚአብሔር አምላክም አለ፣ እነሆ አዳም መልካሙንና ክፉን ለማወቅ ከእኛ እንደ አንዱ ሆነ። አሁን እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር፣ ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው። የተገኘባትን መሬት ያርስ ዘንድ አዳምንም አስወጣው። ወደ ሕይወት ዛፍ የሚወስደውንም መንገድ ለመጠበቅ ኪሩቤልንና የምትገለባበጥ ነበልባል ሰይፍን በኤደን ገነት በምስራቅ አስቀመጠ። ሰው መሞት የሚችል ሆኖ በመፈጠሩ ወደ ባህሩ ውስጥ ዘልቆ የገባው ኃጢአት
የባህሪው ዘላለማዊ አካል ሳይሆን ከእርሱ የሚወገድበትን መንገድ ሞትን አዘጋጀለት። በበደል ጊዜ በሰው ላይ ሞትን ማዘዙ በራሱ የእግዚአብሔር የቸርነቱ ስራ ነበር። በዚህም ወደ ውስጣችን ዘልቆ የገባው ኃጢአት በሞት ከኛ ይለያል። እግዚአብሔር የፈጠረውና በአዲስ ተፈጥሮ ያከበረው ሰውነታችን ደግሞ በትንሣኤ ክብር ይነሳል። እግዚአብሔር ከመጀመሪያው ኢመዋቲ ያላደረገን በዚህ ቸርነት ምክንያት ነበረው። ሆኖም ግን በመጀመሪያ የተሰጠንን ዕድል ኢመዋትነት ገንዘብ ማድረግ እንችል ዘንድ የሕግ መልእክት ሰጠን። ሆኖም ግን ያን የተሰጠንን መንገድ ራሳችን አበላሸ ነው፣ ሳንጠቀምበትም ቀረ። ስለሆነም አባታችን አዳም በበላ ቀን ሞትን ትሞታለህ ተብሎ የተነገረውን ማስጠንቀቂያ በማፍረሱ ምክንያት እንዳይደርስበት ይጠነቀቅ ዘንድ አስቀድሞ የተነገረው ሞት በተግባር ደረሰበት፣ ተፈጸመ። ከዚያ ጊዜ አንስቶ ሞት የሰውን ልጆች አንድም ሳያስቀር ቀጥቅጦ ገዛ፣ በሰው ላይም ሰለጠነ፣ ሞትም ነገሰ ተብሎ እንደተገለጸ ሮሜ 5 ከቁጥር 14። ከእግዚአብሔር የመለየቱን መንፈሳዊ ሞት ራሱ አዳም፣ የነፍስና የሥጋውን የመለየት ሞት ደግሞ ልጁ አቤል በመጀመሪያ ገፈቱን ቀመሱት። ሞትም ወደ ባህሪያችን ውስጥ ዘልቆ ገባ። ከአጥንታችን፣ ከደማችን፣ ከሕዋሳታችን በአጠቃላይ ከሁለንተናችን ጋር ተዋህዶ የሰውን ልጅ በሞት ተዋጠ። ከዚያ ጊዜ ጀምሮ ሰው ኑሮ ይወለዳል፣ የሚደረግ ጉዞ ሆነ፣ ይወለዳል፣ ያድጋል፣ ያረጃል፣ ከዚያም ይሞታል። ይህ የሕይወት ሂደት በኃጢአት ምክንያት የመጣ ነው። እግዚአብሔር ሞትን አልፈጠረም። ሞት የኃጢአት ውጤት ስፍራ ላይ ብርሃኑን ሲሰጥ የነበረውን መብራት ሲያጠፋም ከዚህ በላይ መብራት ሲያጠፋት ጨለማ እንደሚሰፍነው አይነት ማለት ነው። ሐዋርያው ሞትን የኋለኛው ሐሰት ብሎ የገለጸው ለዚህም ነው፣ ከሰው ተፈጥሮ በኋላ የመጣው በሽታ ስለሆነ። ሁለተኛ፣ የባህሪ መጎስቆል ደረሰበት። የሰው ባህሪ እጅግ ግሩም በሆነ ሁኔታ በክብር የተፈጠረ ነበር። እግዚአብሔር ሰውን ሲፈጥረው ብርሃን አክሊል ለብሶ በጸጋ አጎናጽፎ ባሪያውና በምሳሌው አስቦና አክብሮ እንደ ፀሐይ የሚያበራ ብርሃናዊ ልብስ ይህ ቀረው በማይባል ክብርና ጸጋ ነበር። ይህ ግን ሕጉን ፀሐይ በሚያበራ ብርሃናዊ ጸዳል ላይ ይህ ቀረው በማይባል ክብርና ጸጋ፣ ነገር ግን ሕጉን በማፍረሱ ምክንያት ጎሰቆለ፣ ተዋረደ። ጸጋውን ተገፎ ራቁቱን ሆነ፣ ቅጠል ሰፍቶ አገለመደ፣ ቁርበት ለበሰ። ክብሩን በማጣቱ ምክንያት ከእርሱ ላነሱ ስነፍጥረቶች ተገዛ። እነርሱ መፍራትና ማምለክም ጀመሩ። ሰው ግን ክቡር ሆኖ ሳለ አላወቀም። አእምሮ እንደሌላቸው እንደሚጠፉ እንስሶች መሰለ። ወስብሐት ለእግዚአብሔር። ይቆየን። ከዚህ በመቀጠልም የተቀሩትን የምናቀርብ ይሆናል። ቸር ሰንብቱ።